አዲስ አበባችን በብዙ መንገድ ተቀይራለች። በተለይም የከተማዋ ውበት፣ ጽዳት፣ አጠቃላይ ገጽታ ከፍ ብሏል። እየተሰራም ነው ያለው። በሌላ በኩል ደግሞ ከተማችን የዓለም አቀፍ የዲፕሎማቲክ ማዕከል ናት። በርካታ ዓለም አቀፍና አህጉር አቀፍ ተቋማት ያሉበት እንዲሁም የአፍሪካ ዋና ከተማ እስከ መባል ደርሳለች። እነኚህ ሁሉ ለኛ ትልቅ እድሎች ናቸው። እድሎቹን ተጠቅመን ወደ ኢኮኖሚ መቀየር ላይ ብዙ ስራ አልተሰራ። እንደውም አዲስ አበባ አትመጥንም ተብሎ የሚነሳበት የተለያየ አስተያየት የሚሰጥበትን አጋጣሚዎች አስተናግደናል። ዛሬ ግን አዲስ አበባ የአፍሪካ የዲፕሎማቲክ ማዕከል በመሆንም የኤዩ ወይም ደግሞ የአፍሪካውያን ዋና ከተማ የፖለቲካል ዋና ከተማ መሆንን የምትመጥን ከተማ ስለመሆኗ በተለያየ መንገድ አዳዲስ ሀሳቦችን ደግሞ መስማት ችለናል። ይሄንን መስማት ብቻና ቱሪስቶች ወደ ከተማችን እንዲመጡ የሚያስችሉ ሌሎች ስራዎችን መስራት በራሱ ብቻውን በቂ አይደለም። እንዴት አድርገን ገበያችንን ማሳደግ አለብን? እንዴት አድርገን ሰፋፊ የስራ እድል የምንፈጥረው? እዚህ የሚያገኙትን ገቢ ወደ ሌላ ሀገር ይዘው የሚሄዱበትን ሁኔታ ማስቀረት የምንችለው እኛም ለሸመታ ወይም ደግሞ ለግብይት ወደ ዱባይ ወደ ሌሎች ሀገሮች የምናማትርበት ሁኔታ መቀጠል የለበትም፣ ማቆም አለበት በሚል የታቀደ ፕሮጀክት ነው። አራዳ ሌክዠሪ ሞል ይባላል። በጣም ትልቅ ነው። ወደ 2 ሄክታር መሬትን የሚሸፍን ነው። ውበት ያለው ሁሉንም አይነት ግብይት እዚህ ስፍራ ላይ መጥቶ መገብየት እንዲቻል ግብይት ብቻ ወይም ደግሞ በሱቆች በመሸጥ በመለወጥ ብቻ ሳይሆን መብላት፣ መጠጣት፣ መዝናናት እንዲቻል ምቹ በሆነ ሁኔታ የተገነባ ነው። ሰፋፊ የሱቅ የሞሎች ስፍራዎችን አዘጋጅተናል። እጅግ በጣም ታሪካዊ የሚያደርገው ደግሞ እዚህ አጠገቡ ያለው አድዋ ነው። ወደዚህ ስንሄድ የወንዝ ዳርቻው የፒያሳ ወንዝ ዳርቻ ነው የሚቀበለው። በጀርባው በኩል እዚህ ጋር የምናየው ትልቁ 1 ሄክታር መሬት ላይ የተቀመጠው የከተማችን የትራንስፖርት ተርሚናል ነው። ወደ ፊታችን ስንሄድ ደግሞ ደጎል ላይ የተሰራው የመኪና ፓርኪንግ መዝናኛና የታክሲ ማቆሚያ ነው። ማህበረሰቡ እዚህ አካባቢ ላይ ሲመጣ በእግሩ መምጣት ይችላል። እንደፈለገው ትራንስፖርት የሚያገኝበት ነው። እዚህ ጋር ታሪክ ይጎበኛል። እዚህ ጋር ግብይትና የሚፈልገውን ማንኛውንም ለመዝናናት ሊያደርጋቸው የሚፈልገውን አማራጮች ያገኛል። ወደ ወንዙ ሲያልፍ ደግሞ መሮጥ ቢፈልግ ወክ ማድረግ ቢፈልግ ሳይክል መንዳት ቢፈልግ ሌሎች መዝናኛዎችም ጭምር የሚያገኝበት ነው። ረጅም ድልድይ አለ በአራዳ ክፍለ ከተማ በኩል ወደ ቅድስት ማርያም የሚያሻግር ከውበትም ከብራንዲንግም አንጻር በልዩ ሁኔታ ነው የተሰራ። አዲስ አበባችን ተወዳዳሪ እናደርጋታለን ስንል በወሬ አይደለም፣ በንግግር ወይም በምኞት አይደለም፣ በተግባር እንደዚህ እየሰራን ነው። ይሄ በጣም ኢንተርናሽናል ብራንዶች የሚመጡበት ነው። አዲስ አበባ ውስጥ እንደምታውቁት ኢንተርናሽናል ብራንድ የለም። ትንሽ ዲዩቲ ፍሪ ኤርፖርት ውስጥ ከገባን ነው እንጂ ኢንተርናሽናል ብራንድ ከተማችን ውስጥ የለም። ይሄ ኢንተርናሽናል ብራንድ እቃዎች የሚሸጡበት እዚህ ከተማ ላይ ገንዘብ ይዘው የመጡ ቆይታ ጊዜያቸውን የሚያረዝሙበት መጥተው ብዙ ግብይት አማራጮችን የሚያገኙበት ስፍራ ይሆናል። የከተማችን ነዋሪዎችም እዚህ ብራንድ ላይ መግዛት የማይችሉ የዛን ያክል አቅም የሌላቸው 2 ሞሎች አጠገባቸው አሉ። እዚሁ ዙሪያ ላይ ማለት ነው 3 ሞል ነው እየተገነባ ያለው። ትልቁ ሞል በከተማችን የመጀመሪያው የሚሆን በኢትዮጵያ ውስጥ ለመጀመሪያ ጊዜ በዚህ ደረጃ ሁሉንም የግብይት አይነት የምናገኝበት ሞል ይሄኛው ነው። ቀጥሎ ደግሞ መካከለኛ ሞሎች በዙሪያው ከበውታል። መንገዶቹ ኔትወርክ ሆነዋል። በዚህ ዙሪያ 7 አዳዲስ መንገዶችን ነው የሰራ ነው። ከፒያሳ መልሶ ማልማት ጋር አያይዘ ወደ ፈለገው አቅጣጫ ሰው መምጣትም በፈለገው አቅጣጫ መሄድም መውጣት መግባት የሚችልበትን እድል የፈጠረ ነው። ፒያሳን በአዲስ መልክ የወለዳት ማለት እንችላለን። እንግዲህ ሁሉም ስራ የሚሰራው በመንግስት በጀት ብቻ ሊሆን አይችልም። አብሮ መስራት መለመድ መቻል አለበት። እሱም አዲስ ነው ከልምድ አንጻር በሀገራችንም በከተማችንም የምንሰራው በግልና በመንግስት አጋርነት ነው።
መንግስት ያለው ሪሶርስ ሌሎች ኢንፍራስትራክቸሮችን ጨምሮ ይዞ ቀርቦ የግል ሴክተሩ ደግሞ ገንዘቡን ይዞ ግንባታውን በጋራ እንደዚህ አሁን እንደምታዩት በጋራ እየገመገምን እየተከታተልን እየደገፍን የምንሰራው ነው። የኛ የመንግስትና የግል አጋርነት ጽህፈት ቤትና የትልልቅ ፕሮጀክቶች ጽህፈት ቤት አብረው ነው እዚህ የሚሰሩት። ከግል ሴክተሩ አቶ ማናየ ሰንደቁ ገንዘባቸውን ከኛ ጋራ ሆነው እዚህ ስፍራ ላይ አፍስሰው አብረውን እየሰሩ ስላሉ ከልቤ ማመስገን ወዳለሁ። ለሁላችንም በተለይ ውድ ኢትዮጵያውያን ገንዘብ ያላችሁ አቅም ያላችሁ ሀሳብ ያላችሁ እንዲህ አብሮ መስራት ይቻላል። ሁሉን ነገር አንድ የግል ሴክተር ብቻውን ሊያሟላ አይችልም። የግል ሴክተርና የግል ሴክተር አብሮ መስራት ከመንግስት ጋራም አብሮ መስራት የሚቻልበትን እድልና አሰራር የዘረጋንበት ወቅት ነውና እድሉን መጠቀም ተገቢ ነው። ተሳተፉ ማለት እወዳለሁ። እጅግ አድርጌ አመሰግናለሁ።